ሰላም ውድ የዩቲዩብ ቤተሰቦቼ በዛሬው ቪዲዮ ለእናንተ አሪፍ ነው ብዬ ያሰብኩትን አንድ ኦንላይን መኒ ሜኪንግ ዌብሳይት ይዤላችሁ መጥቻለሁ። በዚህ ቪዲዮ ተጠቃሚ እንደምትሆኑ እርግጠኛ ነኝ። እስከ ቪዲዮ መጨረሻ ድረስ ቆይታችሁ ብራችሁን በሲቢኢ እንዲሁም ደግሞ በቴሌ ብር በማውጣት ተጠቃሚ ሁኑ ላለሁኝ። ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ ማድረግና ቤተሰብ ፕላስ መሆን እንዳይረሳ። አሁን ቀጥታ ወደ ቪዲዮ እናልፋለን። እንግዲህ በመጀመሪያ ምን እናደርጋለን? ክሮማችንን እንከፍታለን ማለት ነው። እናንተ በፈለጋችሁት ብራውዘር መክፈት ትችላላችሁ። እኔ ክሮሜ ላይ ሄድና ክሮሜን እከፍታለሁ። እሺ እንግዲህ ወደ ክሮም ገብተናል። ክሮም ላይ እንደገባን ምን ብለን ነው ሰርች የምናደርገው? habesha.com ብለን ነው የምንጽፈው። ስክሪን ላይ ማስቀምጥላችሁ እንጽፋላችሁ habesha.com ብለን እንጽፋለን። ከዛ ሰርች እናደርጋለን ማለት ነው። እንግዲህ በዚህ አይነት መልኩ ገብተናል፣ ያስገባናል። እዚህ ጋር እንገባለን። እንግዲህ ማስታወቂያችሁን በማመጣላችሁ ሰዓት ሃይድ አድርጉት ድጋሚ እንዳያመጣላችሁ። ከዚህ በመቀጠል ምንድነው የምናደርገው? መጀመሪያ ቪዲዮ ላይ እንዳወራሁት ስለዚህ አጠቃቀምና ዊዝዋል ሜቶዱን እያንዳንዱን ነገር ነው የምናየው ማለት ነው። እንግዲህ ለዚህ ቪዲዮ ተብሎ አዲስ አካውንት ነው የከፈትኩት። ከእናንተ ጋር እኩል ሎጊን እያልኩ ነው የሚሄደው። ጀስት የተሰራ ከሆነ አዲስ ኢንስትራክሽኑን ለማሳየት አይሆንም በሚል ነው። ስለዚህ በመጀመሪያ ምንድነው የምናደርገው? ሎጊን የምትላለች እዚች ጋር፣ እሷ ላይ ሎጊን ብለን እንገባለን። እንግዲህ ወደ እንደዚህ አይነት ፔጅ ወስዶን እንደዚህ አይነት ፔጅ ይከፍትልናል። እዚህ ጋር ክሊክ ሂር ቱ ሳይን አፕ የሚለውን እነካለን። ምክንያቱም ለመጀመሪያ ጊዜ ስለሆነ እየመጣን ያለ ነው። ኢሜይል እና ፓስወርድ የሚጠይቀን የነበረን አካውንት ካለ ነው። ክሊክ ሂር የሚለውን እንነካዋለን። በዚህ አይነት መልኩ ያስገባናል። ዩዘር ኔማችን ኢሜይል አዲስ ይጠይቀናል። ከዛ ፓስወርዶችን ነው አንድ ላይ እንምላው ይሄኛውን ፓርት ማለት ነው። እዚህ ጋር እናስገባለታለን። ኢሜይል ካለን ኢሜይሎች ውስጥ እንጽፍለታለን። እዚህ ጋር እኔን አስገባለታለሁ። ስሜን አስገባውለት ዘን ኢሜይልን አስገባለታለሁ። ኢሜይሌንም እዚህ ጋር በእንደዚህ አይነት መልኩ ካሉኝ ኢሜይሎች ያስመርጠኝና ኢሜይሌን ነካለታለሁ። ከዛ በኋላ እንግዲህ ምንድነው የምናደርገው? ፓስወርድ ነው። አብዛኛውን ጊዜ ምዝገባዎች ላይ ታደርጉታላችሁ ብዬ አስባለሁ። ፓስወርዳችሁ ስትሮንግ መሆን አለበት። ከስር የተጠቀሱትን ማሟላት አለበት። 8 ካራክተር ምናምን ወደታች የተደረደሩትን ሁሉንም ማሟላት አለባችሁ። ስትሮንግ የሆነ ፓስወርድ እንሰጠዋለን ማለት ነው። እኔ እዚህ ጋር ዝም ብዬ ስትሮንግ የሆነ ፓስወርድ ማቀዋለኝ ራሴ፣ እሱን ሞላለታለሁ። ዘን ከስር ኮንፊርም እንላለን። ሁሉም መሙላቱን እንደዚህ ማረጋገጥ አለባችሁ። ከዛ ላይ የጻፋችሁትን ፓስወርድ ደግሞ መልሳችሁ ኮንፊርም ፓስወርድ በሚልበት ቦታ ደግሞ መልሳችሁ ራሱን ነው የምታስገቡት ማለት ነው። በዛ መጀመሪያ ባስገባነው መልኩ አሁንም ታች እናስገባዋለን ማለት ነው። እንደዚህ ኮፒ አድርጌው ስለነበር ፔስት እለዋለሁ። ከዛ እነዚህን ስር ያሉትን ማብራት አለብን፣ ሁለቱን ማለት ነው። አብርተን ከዛ ሳይን ሚ አፕ የምትለዋን ነካታለን ማለት ነው። እቺኛዋን አንድ ጊዜ እንጫናታለን። አሁን ከዚህ በኋላ ምን ይፈልጋል ማለት ነው? ቬሪፋይ ማድረግ ይፈልጋል። ኢሜይሉ እናንተ እንደሆነ ቬሪፋይ ማድረግ ስለሚፈልግ ይሄው ቬሪፊኬሽን ሃስ ቢን ሴንት ይላል። ገብተን እናያለን። ይሄው ተልኮልናል። ሀበሻ ዶት ተልኳል። እንገባና በዚህ አይነት መልኩ ሲከፍትልን እንደምታዩት ቬሪፋይ ዩር ኢሜይል ባይ ክሊኪንግ ሂር የሚል አለ እና ሂር የምትለዋን እነካታለን። እዚች ጋር ያለችዋን ሂር የምትለዋን እሷን በሃይፐር ያለችዋን እንጫናታለን ማለት ነው። ከዛ እንደምታዩት በዚህ አይነት መልኩ ኢሜይል ቬሪፊኬሽን ሰክሰስፉሊ ቬሪፋይድ ይላል። ስለዚህ አሁን ኢሜይላችን ቬሪፋይ ከሆነልን እያንዳንዱን ነገር ጨርሰናል ማለት ነው በምታዩት መልኩ። ስለዚህ አሁን ምን እናደርጋለን? ካለንበት ወጥተን ወደ መጀመሪያው እንመለሳለን ማለት ነው። እዚህ ላይ ሳይን አፕ ከዚህ በኋላ ምንድነው የምናደርገው? እዚህ አካውንት ስለከፈትን የመጀመሪያው ኢንተርፌስ ቅድም ያየናት ላይ እሷ ላይ ነው የምንሄደው። ሳይን ኢን የሚለውን ነክተን እዚህ ጋር ያለውን በተን ሳይን ኢን ስንለው ቅድም ያየነው ላይ ወስደናል። ስለዚህ አሁን የከፈትንበትን ኢሜይል እና አሁን ላይ የሰጠነውን ፓስወርድ እንሞላለታለን ማለት ነው። በዛ አይነት መልኩ አሁን አካውንት ስላለን በዛ አይነት መልኩ ነው የምንገባው ማለት ነው። ቅድም አልነበረንም፣ ከፍተናል። እንደዚህ ሞላን። ያው ፓስወርድ ከረሳችሁ ሪማይንድ እሱ ታትማች አስፈላጊ አይደለም። ሎጊን እንላለን። በዚህ አይነት መልኩ ያስገባናል ማለት ነው።
እንግዲህ ከላይ እየጠየቀን ያለው ሴቭ እንድናደርግ ነው። ስለዚህ ሴቭ አድርጉ ሌላ ጊዜ እንዳያስቸግራችሁ። እና ደግሞ አድቨርታይዝመንቶችን በእንደዚህ አይነት መልኩ ያመጣላችኋል። ስለዚህ ከላይ ኤክስ እያደረጋችሁ አንሱ። ከዚህ በኋላ ደግሞ የምናየው ሴቭ መደረግና ለመደረጉ ነው። ይኸው በዚህ መልኩ ስታዩ ቅድም ያስገባነው ኢሜል ምናምን እዚህ ጋር ፕሮፋይላችን ላይ ተቀምጠዋል። ሶ አካውንታችን ላይ ነው የገባ ነው ማለት ነው። አሁን ከዚህ በኋላ የምናየው ምንድነው ፖይንት ወይም ደግሞ እንዴት ወደ ስራው እንደምንገባ ነው። እዚህ ጋር ያሉ ቪዲዮዎችን ምናምን እያየን ኢንጌጅ በማድረግ እንዴት ስራውን እንደምንሰራ ነው የምናየው። እንግዲህ እንደምታዩት የተለያዩ ፖይንቶች አሉ 25 እያለ ይቀጥላል እና ፖይንቶች አሉ። ስለዚህ ከእናንተ ጋር እስቲ አንድ እንስራ። ወደ ታች እንሂድና 20 ያሏቸው ፖይንቶች አሉ እያንዳንዳቸው ላይ የሚያስገኙ እዚህ ጋር 5 ፖይንት የሚል አለ። እስቲ 5 ፖይንቷን እንግባና እንስራት፣ እንመልከተው እስቲ እንዴት በምን አይነት መልኩ እንደምትሰሩት ማለት ነው። ይሄውና ገባን። እንግዲህ እዚህ ጋር እንድታውቁልኝ የምፈልገው ነገር የስልካችሁ ቮሊዩም ከ50 ማነስ የለበትም። ምክንያቱም እንደዛ ከሆነ አይሰራም ነው የሚነግረን ማለት ነው። ሶ 50 ላይ ማድረግ አለብን። እዚህ ጋር እንደምትመለከቱት የኔ ቮሊዩም ዘግቻለሁኝ። ሶ ስለዘጋሁኝ እዚህ ጋር ይሄውና ቮሊዩም ተዘግቷል። ሶ ምንም አይነት ነገር መስራት አልችልም የሚል ነው ያስቀመጠው። ስለዚህ የግድ ቮሊዩሙን መክፈት አለብኝ እና ይህን ጥንቃቄ አድርጉ። ቮሊዩም ቼክ ማድረጋችሁን አትርሱ። እስቲ አሁን ቮሊዩሙን እንክፈተውና እንመልከት። ቮሊዩም የምትለዋ እዚህ ጋር ያለችዋን ስከፍት ይሄውና በዚህ አይነት መልኩ ይሰራል ማለት ነው። እኔ ለእናንተ እያሳየው ስለሆነ ታይም እንዳይበላብኝ ጀስት እዚች ጋር ያለችው መብራቷን ቼክ ማድረጋችሁን አትርሱ። እንደዛ ሲሆን ነው በትክክል እየቆጠረላችሁ ያለው። አለበለዚያ ቀዩ የሚያበራላችሁ ከሆነ በትክክል እየቆጠረ አይደለም ማለት ነው። ሌላኛው ልታውቁ የሚገባው ነገር ቪዲዮ ዲስፕሌይ የሆነ ስክሮል የምታደርጉ ከሆነ ፖይንት አይቆጥርላችሁም ማለት ነው። ፖይንቱ እንዲቆጥር የግድ ማየት አለባችሁ። ስለዚህ አሁን ደግሞ ምንድነው የምናየው በምን አይነት መልኩ ባንክ አካውንታችንን እዚህ ላይ አታች እናደርጋለን የሚለውን ነው የምናየው። ስለዚህ ምንድነው ማድረግ ያለብን ፕሮፋይል ምልክታችን አለች እዚህ ላይ። ወደ ፕሮፋይል ምልክታችን ነው የምንገባው። ፕሮፋይል ምልክታችን ላይ ገብተን እዚህ ጋር እንግዲህ ሴቲንግ የሚል አለ። ሴቲንግ የሚለው ላይ ነው የምንሄደው። ባንክ ኢንፎርሜሽናችን ለመሙላት ሴቲንግ ላይ እንሄዳለን። ይሄው እንግዲህ በምታዩ መልኩ ቅድም ኢሜይሎቻችን ምናምን ያስገባ ነው ሴቭ አድርጓል። ወደ ባንክ ኢንፎርሜሽን ስክሮል አድርገን እንሂድና ባንክ ኢንፎርሜሽን ይላል እዚህ ጋር እንደምታዩት። ስለዚህ የባንክ ኔማችንን ይጠይቀናል። አካውንት ሆልደር ኔም ይጠይቃል። ባንክ ኔም ቴሌብር ብለን እንጻፍለት። ያው እንግዲህ ቴሌብር ብላችሁ በትክክል አስገብታችሁ ጻፉለት። ከዛ በኋላ ምንድነው የሚጠይቃችሁ አካውንት ሆልደር ኔም ነው የሚጠይቃችሁ የእናንተ ማለት ነው። ወይ ደግሞ ቴሌብር አካውንቱ የተከፈተበትን ስም እዚህ ጋር እናስገባለታለን አካውንት ሆልደር የሚለው ላይ እና ከታች ዝቅ እንዳለን ምንድነው የሚጠይቀን ስልክ ቁጥር፣ ቴሌብር የተከፈተበትን ስልክ ቁጥር ነው የምናስገባለት አይሚን የምትለው ላይ እዚህ ላይ ማለት ነው። በዛ አይነት መልኩ ጽፋችሁ እዚህ ጋር አፕዴት ትላላችሁ ማለት ነው። እንግዲህ ሁሉን እንዳስገባችሁ አፕዴት ስትሉ ምን ያደርጋል? ያስገባንለትን አካውንት ነምበር ሴቭ ያደርጋል ማለት ነው። እያንዳንዱን ኢንፎርሜሽን አሁን ሴቭ ሆኖልናል። ከዚህ በመቀጠል እንዴት ነው ዊዝድሮዋል የምናደርገው? ዊዝድሮዋል ሜቶዱስ እንዴት ነው የሚለውን ነው የምናየው። ስለዚህ አሁንም ፕሮፋይል ምልክት አለች እዚህ ጋር ፕሮፋይላችን ላይ ነው የምንገባው። ከዛ በኋላ እንደምታዩት ባላንስ የሚል ሴቲንግ አለ። እዚህ ጋር ባላንስ ላይ እንገባለን። እንግዲህ እናንተ ዊዝድሮ የምታደርጉት $2.5 ሲያልፍ ነው። ስለዚህ ያው እኔ ጋር 3.38 ላይ ስለደረሰ ዊዝድሮ የሚለውን እነካዋለሁ። ዊዝድሮዋል አድርገዋለሁ። እንግዲህ እንዳየነው ሞልተናል፣ ቴሌብራችንን ሞልተናል። ከፈለግን እዚህ ጋም እንደ አዲስ ዊዝድሮ በምናደርግበት ታይም እዚህ ጋር ሞልተን አማውንት ምናምን ዊዝድሮዋል አማውንት ሞልተን እዚህ ጋር እንደ አዲስ ማውጣት እንችላለን። በእንደዚህ መልኩ ጨርሷል ማለት ነው። የዛሬ ቪዲዮ ይሄን ይመስል ነበረ። አይሆፕ ይህን ስራ እንደወደዳችሁት እና ደግሞ በዚህ ስራ እንደምትጠቀሙበት አምናለሁኝ። ለዚህ ቻናል አዲስ የሆናችሁ አደራ ይህን ቻናል ሰብስክራይብ ማድረግ እንዲሁም ደግሞ በላይክ እና በኮሜንታችሁ እኔን መደገፍ አትርሱ። እንደዚህ አይነት ምርጥ ምርጥ ቲፖች የሚቀርቡበትም ቻናል አለ፣ ቴሌግራም ቻናል አለ። በዚህ ቴሌግራም ቻናል እየገባችሁም ደግሞ የሚለቀቁ አዳዲስ ቲፖችን
ማግኘት አትርሱ፣ አትዘንጉላለሁኝ። ለዛሬ የነበረን ቪዲዮ ይሄ ነው። በቀጣይ በአሪፍ ቪዲዮ እስክንገናኝ ድረስ ቸር ሰንብቱልኝ።